ሰላም ሰላም ክቡራን ተመልካቾች እንደምን አላችሁ? አስማማ አሰፋ ነኝ ከዳኛ ቲዩብ። እንኳን ወደ ዳኛ ቲዩብ በደህና መጣችሁ። በዚህ ቪዲዮ ወሳኝ የሆነ ነገር ነው ላሳያችሁ የፈለኩት። እሱ ምንድን ነው? በተለያየ ሁኔታ አደጋ ቢያጋጥመን ምናልባትም ራሳችንን የማናውቅበት ሁኔታ ቢፈጠር የመኪና አደጋ ሌላም ሁኔታዎች ቢፈጠሩ በስልካችን ሌሎች በአቅራቢያችን ያሉ ሰዎች እርዳታ እንዲያደርጉልን ቶሎ ወደ ቤተሰብ እንዲደውሉልን ወደ ሕክምና ወስደው መታከም እንድንችል ህይወታችንን ማትረፍ እንድንችል የሚጠቅም ቪዲዮ ነው ማሳያችሁ። እንግዲህ ስማርትፎናችንን ተጠቅመን ነው የምንሄደው። በዚህ ሁኔታ እንዴት ነው የምንሄደው? ሴቲንግ እንሄዳለን። እሱን ስንከፍተው ማይፎን የሚለው ጋር በእናንተ ሌላ ሁኔታ ሊሆን ይችላል። ማይፎን የሚለውን ክሊክ እናደርጋለን። ከዛ ወደ ታች እንወርድና ኢመርጀንሲ ኢንፎርሜሽን ይላል። እሷን ክሊክ እናደርጋለን። አሁን እዚች ጋር ስንከፍት ኢንፎርሜሽን ኢመርጀንሲ ኢንፎርሜሽን የምትላለች እየተወሰነ ከልላችሁ ሊሆን ይችላል። ከላይ ከስር ሜዲካል ኢንፎርሜሽን ይልና ይችን ክሊክ ኔምም ጋር ስማችንን እንጽፋለን። ከዛ ኦኬ እንለዋለን። ከዛ አድ ኢንፎርሜሽን የምትለዋን ክሊክ እናደርጋለን። እዚህ ጋር ስማችንን ኦልሬዲ ጽፈነዋል። ከስር አድሬስ አለ፣ ብለድ ታይፕ አለ፣ አለርጂ አለ፣ ሜዲኬሽን አለ፣ ኦርጋን ዶኖር አለ እና ሜዲካል ኖትስ የሚሉ አሉ። አሁን እነዚህ ምንድነው ለሚጠቅሙት? አድራሻችን በዋናነት የት አካባቢ ነው ይሄ ሰው ያለው፣ ቤተሰቡ የቱ ጋ ነው ያለው የሚለውን ያ ሰው እንዲያውቅ ነው። ሌላ የደም አይነታችንን፣ ሌላ አለርጂ፣ ሜዲኬሽን እና ኦርጋን ዶኖር ደግሞ ኢሚዲየትሊ ህክምና ሊሰጡን ለሚችሉ ሰዎች መረጃ እንዲሰጣቸው ነው። እና አድራሻችንን እንጽፋለን። ለምሳሌ አዲስ አበባ እቺን ኦኬ ላለው። ብለድ ታይፕ እዚህ ጋር የሁሉም የደም አይነቶች አሉ። እሷን እንሰጣለን። እዚህ ጋር ምንድነው ብለድ ታይፕ የምንሞላው? ድንገት ከፍተኛ የሆነ የደም መፍሰስ አጋጥሞን ከሆነ በዛ በደማችን አይነት ወዲያውኑ የደም ልገሳ እንድናገኝ እንሰጣቸዋለን። የኔ ኤቢ ፕላስ ነው። አለርጂ ምንድነው? ሰውነታችን የማይቀበለው ምናልባትም ለሆነ መንስኤ ለሆነ አደጋ ወይም ለሆነ ህመም ምክንያት ሊሆን የሚችል ሁኔታ ይኖራል። ይሄኛውን ስንታከም ወይም የህክምና አገልግሎት ስናገኝ የምናውቀው መረጃ ነው። እዚህ ጋር እንደ አለርጂ ሁኔታችን እንጽፋለን። እያንዳንዳችን ስለሚለያይ ዝም ብዬ እኔ እንደዚህ ላድርግ። እሷን ኦኬ ላለው። ከስር ሜዲኬሽንስ ይላል። እዚህ ጋር ደግሞ አሁን ምናልባት በሆነ ህመሙ ውስጥ ሆነን የሆነ መድኃኒት እየወሰደ ሊሆን ይችላል። የእሱን መድኃኒት ስም በዝርዝር ወደ ታች እንጽፋለን። ኦኬ እንላለን። ሶሪ አልጻፍኩትም፣ ዝም ብዬ የሆነ ነገር ልጻፍ። እችን ጻፍኩኝ። አሁን ኦርጋን ዶነር ይላል። የስ ኦር ኖ ነው እዚህ ጋር፣ ወይም ደግሞ አንነውን ነው። ኦርጋን ዶነር ምናልባት ይሄ ሜምበር አለ አይደል፣ የኩላሊት የምናምን ለጋሽ እሱን ሜምበር ከሆንን እንደዚህ አይነት የሆነ ፌለሪቲ ሲያጋጥመን እኛም በነፃ እንድናገኝ የሚያስችለን ሁኔታ ነው። የስ ሜምበር ከሆንን የስ እንለዋለን። ከዛ ሜዲካል ኖት አሁን ያለን የህክምና ሁኔታ በዝርዝር እዚህ ጋር እናስቀምጣለን። እንደዚህ ነኝ፣ እንደዚህ አይነት ህመም አለብኝ፣ እንዲህ አይነት ስሜት አለብኝ ምናምን የምትለዋን እሷን ጽፈን እንደ መረጃ እናስቀምጣለን ማለት ነው። ኦኬ እንላለን። አሁን ይቺን ጨርስን ባክ እንለውና አሁን ይሄው እዚህ ጋር የመጀመሪያ ሜዲካል ኢንፎርሜሽን አስቀመጠ። ዝቅ ይልና ደግሞ አድ ኮንታክት ይላል። እዚህ ጋር ኮንታክት አድ የምናደርገው ለቅርብ ቤተሰብ ኢሚዲየትሊ መደወል እንዲቻል የምናደርግበት ነው። ይሄን ክሊክ እናደርግና ፓተርኑ አሁን ነው የሚጠይቀኝ እንጂ ያን አይጠይቅም። ከዛ እዚህ ጋር በቅርበት ቶሎ ሊደርስልን የሚችል ሰው እዚህ ጋር እናት፣ አባት፣ እህት፣ ወንድም፣ ባለቤት፣ ሚስት ወይም ሌሎች እህት ብቻ በቅርብ ሊደርሱልን የሚችሉ ሰዎች ዝርዝር እናስገባለን። ይኸው ክሊክ ሳደርገው እዚህ ጋር ያስቀምጠዋል። መቀየር ከፈለግን ይችን የኤክስ ምልክቷን ማድረግ ብቻ ነው። ኤክስ ስንለው ይጠፋል ማለት ነው። ሪሙቭ የሚለው ይመጣል። እኔ ይሄን ዝም ብዬ ልቀጥል። ይሄ ስልክ ባይሰራ ሌላ ሰው ጋር እንዲደውሉ አሁን ይሄን እናስቀምጣለን።
ብቻ በቅርበት ሊደርሱልን የሚችሉ ሰዎች ጋር ክሊክ እናደርጋለን። አድ ኮንታክት ግን እንሄዳለን። እንዲህ እንሰጥና ምንፈልጋቸውን ቶሎ የሚደርሱልን ሰዎች ያው ይሄን አረግና እወጣለሁ። አሁን ጨርሻለሁ። ይሄንን መረጃ ልክ ምንም ፓተርን ወይም ፓስወርድ ሳይከፍቱ ማንኛውም ሰው ሊጠቀመው ይችላል ማለት ነው። አሁን ለማሳየት እንዴት እንደሚሰራ ለማሳየት አውቶማቲካሊ ይሄን እንትን አንሎክ ሳረገው ወይም ፓወር በተኑን ስጫን ይጠፋል። እሱን እንትን እዚህ ጋር ሪከርድ ስለማያደርግልኝ በሌላ ካሜራ ልቅረጸውና በሱ ላሳያችሁ። አንሎክ ሳረገው አሁን ይሄን ቪዲዮ እንጨርሳለሁ ማለት ነው። በሌላ ካሜራ ልቅረጽና እሷን ላሳያችሁ እንዴት ያ ሰው ሊጠቀመው እንደሚችል ወይም ወደ ቤተሰብ እንዴት ሊደውል እንደሚችል ወይም ደግሞ ዶክተሩ እኛ ያስቀመጥነው መረጃ እንዴት ሊያገኝ እንደሚችል እናያለን ማለት ነው። እሺ ክቡራን ተመልካቾች አሁን እንዴት ሊደውሉ እንደሚችሉ ወይም መረጃውን እንዴት ማግኘት እንደሚቻል ላሳያችሁ። አሁን እንደምታዩት ስልኩ ዝግ ነው። አንሎክ ላርገውና ልክ ይሄን ፓወር በተኑን ስጫን ይሄው እዚህ ጋር ዝግ ነው ማለት ነው። ይሄው አሁን በትክክል ለመጠቀም ይሄን ፓተርን መክፈት ያስፈልጋል። ነገር ግን ያ ሰው ስለማያውቀው አሁን የት እንሄዳለን? ኢመርጀንሲ የምትለው ጋር እንሄዳለን። እሷን ክሊክ እናደርጋለን። ሶሪ ዘጋ። ኢመርጀንሲ ከዛ ላይ እዚህ ጋር እንደምታያት ኢመርጀንሲ ኢንፎርሜሽን የምትላለች እሷን ደብል ክሊክ አረጋታለሁ። ከዛ ይሄው የሞላውት መረጃ እዚህ ጋር ይመጣል ማለት ነው። ስማችን አለ። ከዛ ኢንፎ የሚለው አድራሻ፣ ብለድ ታይፕ፣ አለርጂ፣ ሜዲኬሽን፣ ኦርጋን የሚለው ወደ ታች አለች። ዶክተሩ በቀጥታ ይሄን ያህል። ከሱ በፊት ግን ምናልባት ለቤተሰብ መደወል ስላለበት እዚህ ጋር ኮንታክት የሚለው ላይ ክሊክ ስታረጉ እዚህ ጋር ቅድም ያስቀምጥኳቸው ስልኮች እንዳለ ታያቸዋላችሁ። ለምሳሌ ይሄ የፈለኩት አንደኛ ሁለተኛ ይሄ ባይሰራ ስለሆነ አንዱ ላይ ብንሞክረው ለምሳሌ ይሄን ክሊክ ሳረጋው ደወለ ማለት ነው። እንዳይረብሽ ልዝጋው። ሌላው ፈጥኖ እንትን አለብኝ። አሁን መልሼ ልግባና ሐኪሙ በቀጥታ ወይም ሊያክመን የሚችል ሰው ይችኛዋን እነዚህ መረጃዎች እያየ ወዲያው ነው። አሁን ብለድ ታይፕ ከፍተኛ የሆነ የደም ፍሰት አጋጥሞኝ ከሆነ የደም አይነቱ ምንድነው ለማወቅ ምርመራ ያስፈልጋል አይደል? እዚህ ጋር ግን በትክክል የራሳችን መረጃ ካስቀመጥን ምናልባት አሁን ስላልተለመደ ይሄ የግድ መመርመር አስፈላጊ ሊሆን ይችላል። ግን ሁላችንም እንደዚህ አይነት ሁኔታዎችን ከተላመድን ዶክተሩ ራሱ እንደ ኮመን መረጃ ሊጠቀመው ስለሚችል በቀጥታ ወዲያውኑ ያን እገዛ ሊያደርግልን ይችላል ማለት ነው። እንግዲህ ያለኝ እንትን ይሄ ነው በዚህ ቪዲዮ። ከወደዳችሁት ላይክ ሼር አድርጉት። ሌሎች መረጃዎችን ለማግኘት ደግሞ ሰብስክራይብ ብታደርጉ ደስ ይለኛል ከተመቻችሁ ማለት ነው። ሌሎች እንዲህ እና ሌሎች ተመሳሳይ ወይም የተለያዩ ነገሮችን ይዤ እመጣለሁ። ለዛሬ እጅግ አድርጌ አመሰግናለሁ። አስማማ አሰፋ ነበርኩኝ። ዳኛ ቲዩብ ሰብስክራይብ አድርጉት። ይመቻችሁ። መልካም ጊዜ ባይ